የመጨረሻው ኃይል የታየው የኢየሱስ ሰፈሪንግ ላይ ልጁን ያደቀቀ ነው እግዚአብሔር ኃይሉን ያሳየው። ስለ ኢየሱስ በኢሳይያስ መጠን የተነበየ ሰው የለም። ከምዕራፍ 6 አካባቢ ጀምራችሁ ብታነቡት በጣም ጥቅጥቅ ያለ ነው ስለ ኢየሱስ ክርስቶስ በመናገር እና በጣም መሲያኒክ ኤክስፔክቴሽን ያለበት ትንቢት ነው። ትንቢት ለማለት ይከብደኛል። እኔ ወንጌል ነው ኢሳይያስ ወንጌል ነው። ሰውየውንም ነብይ ማለት ይከብደኛል። አጠገቡ ቆሞ የሚጽፍ ነው የሚመስለው። ሲጽፍ በጣም ቪዥዋላይዝ ያደርገዋል። ሲጽፈው 3D ነው የሚመስላችሁ። ነካኝ ሲል የሚዞር አይነት ወሬው አብሮ ያሳለፈ አይነት ሰው ነው። የዛ ዘመን የኖረ ስለ ኢየሱስ እያወራ የዛን ቀን የነበረ የሞተ ቀን የነበረ ነው የሚመስለው። ምክንያቱም ስናየው ናን ይላል ሲጽፍ እንዲህ ስናየው መስሎን ይላልና እንደዚህ እያየው የምንገምተው ይላል። ኢየሱስ የነበረ ዓመት ላይ የነበረ አይነት በተለይ የኢየሱስ የሲቃዩ የሞቱ የአይን ምስክር የነበሩ ሰዎች ኢሳይያስ በዚህ ቦታ ላይ በጻፈው መጠን አልጻፈም። ያዩ ሰዎች እንኳ ኢሳይያስ የክርስቶስን መከራ ባስረዳበት መጠን አይተው እንደዚህ እያዩ ጽፈው በዚህ ልክ አልጻፉትም። በጣም ጥልቅ ነው። በጣም ሰፊ ነው። እያንዳንዷ የሚጠቀማት ቃል ፕሬግነንት ወርድ ነው። በጣም ብዙ ትርጉም ያላቸው ናቸው። እያንዳንዱ ቃል ቨርስ አይደለም ወርድ። ይሄንን የክርስቶስ ኢየሱስን ሲቃይና ውርደት መዋረድና መኖር ሳይሆን አንደርስታንድ ማድረግ አይቻል። በዚህ መጠን መዋረድ አይደለም፣ በዚህ መጠን የተዋረደ ማወቅ የኢየሱስን ውርደት በዚህ ልክ መረዳት ከባድ ነው። ምዕራፍ 52 ቁጥር 13 ላይ ነው የሚጀምረው ስለ ኢየሱስ መናገር። ይሄ ምዕራፍ 53 ስለ መሲህ የተነገረ የመጀመሪያ ትንቢት አይደለም። ኢሳይያስም ስለ መሲሁ በመናገር የመጀመሪያ ተናጋሪ ነብይ አይደለም። ከኢሳይያስ በፊት ብዙ ነቢያቶች፣ ብዙ ነገስታቶች፣ ብዙ ካህናቶች ስለሚመጣው መሲህ ተናግረዋል። ኢሳይያስ የመጀመሪያ የመሲህ ትንቢት ተናጋሪ አይደለም። ኢሳይያስ ግን ብዙዎች የተናገሩለትን መሲህ ያየበት አንግል የተለየ። ኢሳይያስ ኢየሱስን ያየበት ኮርነር የትኛውም ከሱ በፊት የተነበየ ሰው ባየበት መጠን አይደለም። የተነበዩላቸው ንጉሥ እንደሚነሳ፣ መሲሁ ሲመጣ እስራኤልን ነፃ እንደሚያወጣት፣ መሲሁ ሲመጣ ለእስራኤል ዴሊቨራንስ እንደሚያደርግ የሚሰቃይ መሲህ ማንም አይጠብቅም። the suffering Messiah, the suffering servant የሚሰቃይ ግን አይጠብቁም። ድል አድርጎ ነፃ ያወጣናል ብለው ሲጠብቁ ኢሳይያስ እኔ ተገለጠልኝ የሚለው የሚሰቃይ የሚዋረድ አይደለም። ኢቭን ይሞታል። ተዋግቶ ነፃ የሚያወጣ አይደለም፣ የሚሸነፍ ነው። አቅም የሚያጣ ነው። የሚደቅ ነው። የሚዋረድ ነው። ስተት አልባ ነው የኢሳይያስ መሲህ፣ ግን ይዋረዳል። ኃጢአት አያውቅም። ስለ ብዙ ሰዎች ግን መስዋዕት ነው። ለዛ ነው ምዕራፍ 53 ቁጥር 1 ላይ የሰማነውን ነገር ማን አምኗል? አይቀበሉትም። ለዛ ነው ለብዙ መቶ ዓመታት ምዕራፍ 53 በእስራኤላውያን ምኵራብ አይነበብም ነበር። አይቀበሉትም። አናነበውም ይላሉ፣ አንጠብቅም ይላሉ። ኢሳይያስ እንዳለ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ኢየሱስን እኮ ነው የእግዚአብሔር ክንድ የሚለው። the extended God የተዘረጋ መለኮት ነው። ሰውን ለማዳን የወረደ አምላክ ነው ይለዋል። የእግዚአብሔር ክንድ የትኛው? የሚዋረደው የሚደቃው ይሄ ከዚህ በኋላ ያለው በኢየሱስ መዋረድ ውስጥ የተገለጠ ኃይል። ባህር ከፍሎ ሰው አላዳነም እግዚአብሔር። ከግብፅ አውጥቷቸው ምድረ በዳ ነው የቀሩት።
እንኳን የዘላለም ሕይወት ሊሰጣቸው የተነገረላቸው ቦታ እንኳን አልገቡም። ባህር የሚያክል ነገር ተከፍሎ ሰማይ ተዘግቶ ሰማይ ተከፍቶ ያ ሁሉ የብሉይ ኪዳን አስደንጋጭ ታምራት ተደርጎ አንድም ሰው የዘላለም ሕይወት አላገኘም። ያደረጉት ሰዎችም አላገኙም። እንኳን ያየው በክርስቶስ ሲቃይ የሰው ዘላለም ሽፍት አድርጓል። የመጨረሻው ኃይል የታየው የኢየሱስ ሰፈሪንግ ላይ ነው። ልጁን ያደቀቀ ነው እግዚአብሔር ኃይሉን ያሳየው። የእግዚአብሔር ክንድ ተፈልጎ አይገኝም፣ ተገልጦ ነው። ሪቪልድ ነው የሚሆነው፣ ዲስከቨር አይደረግም። ምክንያቱም እጃቸው ላይ እኮ እቅልል የተሸከሙ ሰዎች ናቸው የሰቀሉት። የሕጉ መምህራን እኮ ናቸው የገደሉት። ቢያገኙት ያገኙት ነበር። ለማን ተገልጧል? መወለዱን ብሎ በአንዲት ቁጥር ላይ እንደዋዛ ነው የሚያልፋት። 10-11 ቁጥር ኢሳይያስ የሚፈጀው ሲቃዩ ላይ ነው። በደረቅ መሬት ላይ እንደ ቡቃያ አድጓል፣ በቅሏል፣ እንደ ስራ አድጓል ይለዋል ኢየሱስ። በደረቅ መሬት ላይ ነው የወጣው። 400 ዓመት ተዘግቶ ጠል ከሰማይ አግኝቶ ማያቅ ደረቅ መሬት ላይ ነው ኢየሱስ የበቀለ። ምንም አይነት ነብይ መጥቶ ያቀም፣ ምንም አይነት ድምጽ መጥቶ ማያቀበት መሬት ላይ ነው ኢየሱስ የመጣው። ጠል አግኝቶ ያቀም፣ መሬቱ በደረቅ መሬት ላይ ነው የበቀለው። ለኢየሱስ የሚመች አልነበረም መምጫው። መሲሁ ሲመጣ ዌልካም አይደለም ያሉት። የተወለደ ቀን ነው ብዙዎች የተገደሉት። በደረቅ መሬት ላይ እንደ ስር ነው ያደገው። አሸንፎ ወጥቶ እንጂ ተስማምቶት አይደለም ማለት። ይሄ መሲህ ነው እኔን ያዳነኝ። የኔ መሲህ እንደዚህ አይነት ነው። የተንከራተተ፣ የተጎሳቆለ፣ የደቀቀ አቅቶት የሚያጣጥር መሲህ ነው የኔ መሲህ። እኔን ያዳነኝ በዚህ መንገድ። የእግዚአብሔር መሲህ ይሄ ነው። ሼምፉል ዴዝ አሟሟቱ ሼምፉል። የሚያውቁት ለምን ሸሹ? አልወቅሳቸውም። ጴጥሮስ ለምን ጥሎት ሮጠ? አልወቅሰውም። አሳፋሪ ነው አሟሟቱ። ሂስቶሪካሊ ከኢየሱስ ጋር አብሬ መሬት ላይ ብኖር ኖሮ አልከተሉ። እንደዚህ አይነት ሞት እየሞተ ሕጉ ላይ እኮ ተጽፏል። አሟሟቱ የተረገመ ይሁን ብሎታል እኮ። እርጉም ነው ሲል ጠላው ትሮጥ። አይሁድ ምልክትን፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የቸርች ድምፅ ነው የጳውሎስ አይደለም። እኛ ግን የተሰቀለው ኢየሱስ መስቀል ላይ ባይሞት መንፈስ ቅዱስ አይወርድም። ኢየሱስ መስቀል ላይ ባይሞት ይሄ ጉባኤ አይኖርም። ኢየሱስ መስቀል ላይ ባይሞት እነዚህ የምናደርጋቸው አይኖሩንም። አብ አይታረቅም ከሰው ጋር። ዘላለም የሚባል ነገር አይኖረንም። የመጨረሻው እግዚአብሔር ክንድ የተገለጠው በኢየሱስ ክርስቶስ መዋረድ። እንወደው ዘንድ ደም ግባት የለውም። አንፌቨርድ ከሰው መሃል ለይተህ አትወደውም፣ አታቅፈውም፣ ሄደህ አትስመውም። ይሄው ግልጽ ቃል አይደለም? ግልጽ አይደለም? እንወደው ዘንድ ደም ግባት የለውም፣ አትወደውም። ዩኒክም አይደለም። ከመሃል ባይዘው እሱ ነው አትለውም። እንኳን የዚህ ቀን እንዳይመስልህ ይሁዳ የሸጠው ቀን ሄጄ የምስመው እሱ ነው አለ። ያን ያህል አይለዩትም። ኦርዲነሪ ሰውዬ ነው። 13ኛ ሰው ሊመስል ይችላል። ካልሳምኩት ጴጥሮስን ይዘው እንዳትሄዳሉ አለና እኛ ግን በእግዚአብሔር እንደተቀሰፈ፣ እንደተመታ፣ እንደተጎዳ ቆጠር ነው። የእኔ በደል እኮ ነው እንደዚህ ያደረገው። የእነሱን እኮ የወሰደው። ምን ያህል ሰው እግዚአብሔርን ሚስ እንዳደረገው ይሁ እየተሰቃየ ያለው ለእነሱ ነው የሚሰቃየው።
የሚሰቃይላቸው አይተውት እግዚአብሔር የቀሰፈው አሉት። የተጎዳ ነው፣ የተመታ ነው በእግዚአብሔር አሉ። ኢየሱስን ብቻ ነው የምኖረው። ለምን? እሱ ብቻ ነው የሞተልኝ፣ እሱ ብቻ ነው የተሰቃየልኝ። የሚወድ ሰው ሊሰቃይልህ ይችላል። ልሰቃይልህ ብሎ ሊሰቃይልህ ይችላል። ሊያድንህ ግን አይችልም። አያድንህ። ኢየሱስ እኮ ለእኔ ለመሰቃየት ፈቃደኛ ብቻ እኮ አይደለም፣ ማዳንም ችሏል። እኛን ለማዳን ይህን መንገድ አስኬደው። መድቀቅ ምን ማለት ነው? በደዌ ራሱ ትንሽ ቦታ ቢያማችሁ እንዴት ነው የምትሆኑት? ጉንፋን ቢይዘው ሰው እንዴት ነው የሚሆነው? 3 ቀን የዓለምን ሁሉ በደል ደዌ መሸከም ራሱ ምን ማለት? በደዌ መድቀቅ፣ ቆሞ መሄዱ አይገርም? ወክ ማድረጉ ክራይስት እያደቀቀው ከላይ። እኛ እኮ ከጎን እኮ ነው የሚያደቀን፣ ከላይ እኮ እየራራልን ነው። እሱን እኮ ከላይ እኮ ነው የሚያደቀው። አባቱ በደዌ ያደቀው ዘንድ ፈቀደ። ይጨነቅ ነበር፣ ይሰቃይ፣ በደዌ ድቅቅ ያለ ህመም ኤክስፔሪየንስ ያደረግ ነበር አይደል? ሄማቲድሮሲስ የሚሉት ደም አንጠባጥበዋል ይላሉ። ደም ህመም ነው። ብሎ እኮ ይጮሃል። ፈሳሽ አልቆ፣ ውሃ ጠምቶት አይደለም፣ ፈሳሽ አልቆ፣ ዲሃይድሬት ሆኖ ፈሳሽ አልቆ ደረቅ። ህመም ነው። ሊያደቀው ፈቀደ ይላል። እግዚአብሔር አልበቃ አለው። እኛን ለማዳን ልጁን እንደዚህ አድርጎ አልበቃ አለው። ምን ታረገዋለህ ሲሉት ይሞታል አለ። መሰቃይታ ተሰቃየ። የኢየሱስ ሲቃይ ይሄ መንገዱ ሞት ይቀላል። መሞት እረፍት ነው በዚህ መንገድ ከመሰቃየት። ይህን ሁሉ ስለኛ በደልና ኃጢአት ተሰቃይቶ አልበቃ ብሎት ኢየሱስ ሞተ ብሎ አይደለም የሚጽፈው። ኢሳይያስ ተሰቀለ ብሎ አይደለም የሚጽፈው። ከሕያዋን ምድር ነፍሱ በግፍ ተወገደቻል። ኢሳይያስ ኢየሱስ የሞተበትን ምክንያት የኛ ኃጢአት ነው ብሎ አቀረበው። አሟሟቱን ደግሞ ጻፈልን። ከአመፀኞች ጋር ነው የሞተው አለ። ወንበዶች ማለት መሞቱን እኮ ነው የሚነግር። ከአመፀኞች ጋር ነው የሞተው አለ። ይሄ መሲህ ግን የሚሰቃይና የሚሞት ብቻም አይደለም፣ ተነስቷል። ኢየሱስ ይነሳል የሚልም የለም አይደል? ኢሳይያስ 53 ላይ ዘሩን ያያል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። ሳልቬሽን። መሰቃየቱን እንዳትረሱት፣ መሞቱን እንዳትረሱት፣ መነሳቱን እንዳትረሱት፣ መክበሩን እንዳትረሱት። ሰሞኑን ይመጣል።